ሰላም ጤና ይስጥልን ተመልካቾቻችን፣ ዳጉ ጀምሯል። የዛሬ ዳጉ ውይይታችን የሚደረገው በኢፌዴሪ አየር ኃይል ግቢ ውስጥ ነው። እንደሚታወቀው የኢፌዴሪ አየር ኃይል 9ኛ ዓመቱን በድምቀት እያከበረ ነው የሚገኘው። በተለይ የኢፌዴሪ አየር ኃይል በ9 ዓመት ውስጥ ምን ስራዎችን አከናወነ፣ በተለይ በሰው ኃይል በትጥቅ እንደዚሁም ደግሞ አጠቃላይ ዘመናዊ አሰራሮችን በመከተል ረገድ ምን ለውጦችን አምጥቷል የሚሉ ሀሳቦችን ያነሳን ቆይታ እናደርጋለን። እንግዲህ ሰሞኑን በድምቀት በተለያዩ ሁነቶች ነው በዓሉ እየተከበረ የሚገኘው። በተለይ ግን እኛ ትኩረት አድርገን ዛሬ ውይይት የምናደርገው በ9 ዓመት ውስጥ ምን ሂደቶችን አለፈ፣ በተለይ ደግሞ የተገኙ ውጤቶችስ ምንድን ናቸው፣ ከለውጡ በኋላ ደግሞ አሁን ላይ የተገኙ በተለይ የሰው ኃይሉን በማዘመን ረገድ ምን ውጤቶች መጥተዋል የሚሉ ሀሳቦችን እያነሳን ሰፊ ውይይቶችን እናደርጋለን። ለዚህ ደግሞ የኢፌዴሪ አየር ኃይል የስራ ኃላፊዎችን እንደዚሁ ጋብዘን ውይይት የምናደርገው ከአብሮን ያሉትም ብርጋዴር ጄኔራል ቸርነት መንገሻ የ4ኛው አየር ምድብ አዛዥ ናቸው። እንደዚህም ኮሎኔል ገዛኸኝ ነጋሽ ምክትል አዛዥ ለአየር ኃይል አካዳሚ ናቸው፣ የአካዳሚው አዛዥ ናቸው ማለት ነው። የተመስገን እንዳለ ደግሞ የእናንተን ሀሳብ አስተያየቶችን እንደዚሁ እየተቀበልኩኝ አብሬያችሁ ቆይታ የማድረግ ነው የሚሆነው። ውይይቱንም እያደረግኩ ማለት ነው። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆየን። ያው እንግዲህ በድምቀት የኢፌዴሪ አየር ኃይል 9ኛ ዓመቱ እየተከበረ ነው የሚገኘውና እንኳን አደረሳችሁ። በቅድሚያ እንኳን አብሮ አደረሰን። እንግዲህ መቼም 90 ዓመት ስንል ቀላል ጊዜ አይደለም። ብዙ ተቋማት ኢትዮጵያ የምትታወቅባቸው የኢትዮጵያ መልክ የሆኑ ተቋማት አሉ። ያው ኢትዮጵያ ስትጠራ አብሮ የሚጠሩ ተቋማት ማለት ነው። ከዚህ ውስጥ አንዱ የኢፌዴሪ አየር ኃይል ነውና እንግዲህ 90 ዓመት በጣም ብዙ ዓመት እንደሆነ እናያለን። በዛ ውስጥ ደግሞ ብዙ ውጤቶች የመጡበት ብዙ የጀግኖችን ያፈራንበት፣ በተመሳሳይ ሁኔታዎች ደግሞ የራሱ የሚሆኑ እንደሌሎች ተቋማት የራሱ ውጣ ውረዶች ያለፉበትም ሁነቶች እንደነበሩ ይታሰባልና ሰሞኑን በጣም በድምቀት እየተከበረ ነው። እንግዲህ የአየር ሾውን እየተመለከተ ነበር። ብዙዎቹ ያደነቁት የአየር ላይ ትዕይንት ነበረ። የተለያዩ ኤክስፖም ሁነቶች አሉ እዚሁ ግቢው እንደምንመለከተውና እንደው ምንን ዓላማ ያደረገ ነው 9ኛ ዓመቱን ሲከበር ምን ታሳቢ ያደረገ ነው? ጄኔራል እርሶ ልጀምር። መልካም እንግዲህ እንዳልከው 90 ዓመት በጣም ረጅም ነው፣ አንጋፋ ነው። ይሄ ተቋም ከተመሰረተ 90 ዓመቱን ነው አሁን ያከበረ ያለው። ዓላማው 3 ነው። የመጀመሪያው ወደ ኋላ መለስ ብለን ላለፉት 9-10 ዓመታት አየር ኃይሉ የተጓዘባቸውን ሂደቶች የመዘከር የማስታወስ ነው አንደኛው ዓላማ። ሁለተኛው ዓላማ አሁን ተቋሙ የደረሰበትን ደረጃ ለዓለም ማሳየት ነው። ለወዳጆቻችን፣ ለሕዝባችን አየር ኃይሉ አሁናዊ ቁመናው ምን ይመስላል፣ የማድረግ አቅሙስ ምን ይመስላል፣ አገሪቱንስ ከማንኛውም ሁኔታ መከላከል የሚችልበት አቋም ላይ መሆኑን የምናሳይበት ነው። በዛው ገጽ ለገጽ ደግሞ ለጠላቶቻችን መልእክት የምናስተላልፍበት ዓላማ ነው ያለው። አየር ኃይል አሁን የሚቀመስ እንዳልሆነ የዲተረንስ አቅሙ በከፍተኛ ደረጃ የጨመረ መሆኑን፣ ጦርነትን ከርቀት ማስቀረት የሚችል ተቋም መሆኑን፣ አልፎ ተርፎም ደግሞ ትንኮሳ የሚፈጠር አካል ካለም አጭር በሚባል ጊዜ ውስጥ ጦርነትን ማሸነፍ የሚችል መሆኑን ለማሳየት ነው ሁለተኛው ነጥብ። ሶስተኛው ነጥብ ለሚቀጥለው ለምናስበው 2022 በኢትዮጵያ አቆጣጠር በፈረንጆቹ 2030 ደግሞ መሰረት የምንጥልበት፣ ጉዟችንን የምናቀናበት፣ ለዛ ደግሞ የምንደረደርበት
መሆኑን ለማሳየት ነው አላማው። ስለዚህ መነሻ ላይም እንደጠቀስከው ኩነቱ በተለያዩ ሁኔታዎች እየተከበረ ነው ያለው። አፍሪካውያን ወንድሞቻችንን ከሌሎች ዓለማትም የሚገኙ ወዳጆቻችንን ጠርተን ነው እያከበርን ያለ ነው። ስንጀምረውም ፊውቸር አፍሪካን ፎረም 2026 በሚል ፎረም አድርገን ነው የገባ ነው። ቀጣይ የአፍሪካን አየር ኃይል የኢትዮጵያንም አየር ኃይል ጨምረን በጋራ የምናድግበትን ሁኔታ የምንፈጥርበትን ፎረም አካሂደናል። ፊውቸር አፍሪካን ኤር ፎርስ ፎረም 2026 በሚል ማለት ነው። ያንን ተከትሎም ደግሞ ኤክስፖም አዘጋጅተናል። ኤክስፖችን የሀገራችን የአቪዬሽን ኢንዱስትሪ የደረሰበትን ለማሳየት እግረ መንገድም አፍሪካውያን ወንድሞቻችን ሌሎች ታላላቅ ሀገራትም የኢትዮጵያን አየር ኃይል የእድገት ደረጃ የተገነዘቡ ምርቶቻቸውን አምጥተው እንዲያሳዩ ለማድረግ ያለመ የኛም የመከላከያ ኢንዱስትሪዎች የአቪዬሽን ኢንዱስትሪዎች ሲቪልም ሚሊተሪዎቹም በአቪዬሽን ላይ የሚሰሩ የደረስንበትን ደረጃ የምናሳይበት ኤክስፖ አድርገናል። ከዛ በተረፈም የድሮን ትርኢት አርብ ምሽት ላይ አድርገናል። ያም በድሮን ቴክኖሎጂ ምን ያህል ተቋሞቻችን ወደፊት እንደተራመዱ የሚያሳይ ነው። ከዛ ውጭም ደግሞ የጥቁር አንበሳ የአየር ላይ ትርኢት የብላክ ላይን ኤር ሾው ከእለት ሁለት ጀምሮ ፕሮግራሙን ከከፈትንበት ጊዜ ጀምሮ ዛሬ ለሶስተኛ ጊዜ የምናከብረው ይሆናል፣ የምናሳየው ይሆናል። ነገም በመዝጊያው ፕሮግራም ላይ እንዲሁም እናሳየው ይሆናል። ቀጣይ ሌሎች ፕሮግራሞችም ይኖሩናል። ተማሪዎች እናስመርቃለን። ይሄ ኤር ሾው እንግዲህ ያለንን አቅም የታጠቅናቸውን ትጥቆች የምናሳይበት፣ ፓይሎቶቻችን ምን ያህል ዝግጁ እንደሆኑ ለማንኛውም ግዳጅ መንግስት፣ ህዝብ በሚሰጠን ግዳጅ ምን ያህል ዝግጁ መሆናቸውን የምናሳይበት የአየር ላይ ትርኢት ነው። በእርግጠኛነት እንደተሳካልንም አምናለሁኝ። በዚህ ደረጃ አላማ ይዞ የሚከበር በዓል ነው ማለት ነው። በጣም በድምቀት በመከበሩ ያው በተለይ በሀገር ውስጥም ብቻ ሳይሆን የመላው አፍሪካን እንደዚሁ ህብረት የጋራ አንድነትን በማጠናከር ረገድ ሀሳቦች ያሉት ነው። በእርግጥ ወደኋላ መለስ ብለን የፌዴሪ አየር ኃይል ለአፍሪካ ሰላም የራሱን አስተዋጽኦ እንዳደረገ የታወቃል። በሰላም ማስከበርም ረገድ በሌሎችም በማስተማሩም ረገድ ብዙ ጥረቶችን ሲያደርግ የነበረ ነው እና እሱን መለስ ብዬ ትንሽ እናየዋለን። ግን በተለይ እርስዎም የአካዳሚም አዛዥ ስለሆኑ ማለት ነው በዚህ ዘርፍ ብዙ ወጣቶችም በተለይ ይህን ትርኢቱን ሲመለከቱ የአየር ኃይል ዘመናዊነትና እድገትና በተለይ ዘመኑን የዋጁ አሰራሮችን ሲከተል ብዙዎቹን በዘርፉ ያሉ ወጣቶችን ሊስብ እንደሚችል ይታወቃልና እሱም በማድረግ ረገድ በመሳብ ረገድና የራሱን ገጽታም እንደዚሁ በመቅረጽ ረገድ ምን አስተዋጽኦ ነበረው ማለት እንችላለን ይህ ሁነት? እሺ፣ አመሰግናለሁ። ቅድም ጀነራል ቸርነት ባሉት ላይ ትንሽ ለመጨመር ነው። አላማውን በተለይ እዚህ የ9ኛ ዓመት በዓልም አላማ በደንብ በሰፊው አብራርቷል ጀነራል ቸርነት። ነገር ግን ምናልባት እንዳልተጠቀሱ ብዬ የማስባቸው ምንድነው አንዱ በዋናነት ከህዝባችን ጋር የተገናኘንበት በዓለም ነው ብሎ ማየት ይቻላል። አየር ኃይሉ ለዚህ ባለፉት 90 ዓመታት በትውልድ ቅብብሎች ለሀገር ነጻነትና ለሀገር አንድነት ከፍተኛ ስራ ሲሰራ ቆይቷል። አንተም ቀደም እንዳልከው ብዙ ጀግኖች አብራሪዎች የኢትዮጵያን አየር እንዳይደፈር አድርገዋል። የኢትዮጵያን ሉዓላዊነት አስከብረዋል። ይሄ በተለያየ አውደ ውጊያ በኋላ ላይ ምናልባት ልናነሳው እንችል ይሆናል። ይሄንን ያደረገ ተቋም ህዝቡ በሚገባው ልክም እያወቁ አልነበረም። ስለዚህ ከህዝቡ ጋር በዋናነት አንድ ላይ ይህን በዓል ማክበር ነበረብን። ብዙዎቹን ቅድም ጀነራል ብሎታል። ግን ለምሳሌ መጀመሪያ ስንጀምር የታላቁ ሩጫ ብለን ከአካባቢው ማህበረሰብ ጋራ የ10 ኪሎ ሜትር ሩጫን አንድ ላይ አድርገን ነበረ። አንዱና ሌላው ከህዝባችን ያገናኘን ይሄ ነው። ሌሎቹ እዚህ እንደምታየው በዚህ በኤክስፖም በአየር ትርኢቱም ማህበረሰባችን እየመጣ ከኛ ጎን ሆኖ በዓላችንን እያከበረልን እያደመቀልን ነው ያለው። ስለዚህ ይሄንን እንደ አንድ ሁነት መውሰድ ይቻላል ነው። ሌላው
ከዚሁ ከዓላማው ጋር ተይዞ አንተም ቅድም እንዳልከው የአፍሪካ ወንድም ሀገራት መጥተው አንድ ላይ የተሰባሰቡበት መሰባሰብ ብቻም ሳይሆን ደግሞ ኢትዮጵያን ደረጃ የኢትዮጵያን አቅም የኢትዮጵያን አጠቃላይ ሁኔታ ልማቷን ደህንነቷን መስጠበቅ የሚችል አየር ኃይል እንዳለን ለነሱ የሚያሳየንበት ማሳየት ብቻም ሳይሆን ከፍተኛ አብሮ የማደግ አብሮ የመስራት ፍላጎት ያሳዩበት አጋጣሚም ነው ብሎ ማየት ይቻላል። ወደ አነሳው ጥያቄ ስመለስ እንግዲህ አየር ኃይል በትውልድ ቅብብሎች ነው ዛሬ ላይ የደረሰው። የትውልድ ቅብብሎች ውጤት ነው። ምናልባት ከመጀመሪያው የአየር ኃይል አዛዥ ጀምሮ እስካሁን ያሉት አዛዦቻችንም ይሁኑ ሌሎች ፓይለቶቻችን ጀግኖች ፓይለቶቻችን በትውልድ ቅብብሎች መሀል እዚህ የደረሱ አገርን ያጸኑ የኢትዮጵያን አየር ያላስደፈሩ ጀግኖች የፈለቁበት ተቋም ነው እና ሁልጊዜ ትላንትናን በዘከርን ቁጥር ትላንትናን ባስታወስን ቁጥር ጀግኖቻችንን ባስታወስን ቁጥር ሌሎች ጀግኖችን በየቀኑ በየሰዓቱ የምንፈጥርበት አጋጣሚ ይሰጠናል። ስለዚህ ይሄ ሁነት በዚህ ደረጃ መከበሩ ምናልባትም በኢትዮጵያ የመጀመሪያው ሊባል ይችላል። ምናልባት 88ኛው ላይ አክብረናል በአየር ትርኢት። በእንደዚህ በተሟላ ሁኔታ ግን ከማህበረሰቡ ጋር ተገናኝተን ከወንድም የአፍሪካ ሀገሮችም ጋር ተገናኝተን በተለያዩ ሁነቶች ስናከብር ይሄ የመጀመሪያው ነው የሚሆነው። በዚህ ደረጃ ተዘጋጅቶ አያውቅም። ስለዚህ ይሄ ትልቅ አቅም ይሆናል። ነገ ተቋሙን የሚቀላቀሉ ነገ ተቋሙን መቀላቀል ብቻ አይደለም፣ ተቋሙን ተቀላቅለው የጀግንነት ስራ የሚሰሩ አብራሪዎችን፣ ቴክኒሻኖችን መፍጠር የሚያስችል ብዙዎችን የሚስብ አቅም ነው ብዬ ማለት እችላለሁ። እዚህ አካባቢ እንግዲህ ቅድም ስናነሳም እንደነበረው የኢፌዴሪ አየር ኃይል በሀገር ውስጥ እንግዲህ በተለይ የሀገሩን የአየር ላይ ክልሉን ከማስጠበቅ ባሻገር ለወንድም ሀገራት ወይም ደግሞ ለጎረቤት ሀገራትም ለቀጠናውም እንደዚሁም አልፎ ደግሞ ለመላው አፍሪካ ያው ኢትዮጵያ በብዙ ዘርፎችም ለአፍሪካ ምሳሌ በመሆን የአፍሪካ ነጻነታቸውን እንዲያገኙ ሰዎቹ ማለት ነው የራሷን ውጤት የሰራችበት ሁኔታ እናያለን። የአየር ኃይልም በብዙ ዘርፎች እንደዚሁ የአፍሪካ ሀገራትን በመደገፍ እንደዚሁም በትምህርት በብዙ ነገሮችም ኃላፊነቱን ሲወጣ ቆይቷል እና አሁን ላይ በተለይ እንደዚህ ከፍ ብሎ የአፍሪካ ሀገራትንም እንደዚሁ ጠርቶ አብሮ ለመስራትም እንደዚህ አይነት ሁነቶችን ማድረጉ ምንን ያስተምራል? በተለይ እንግዲህ አሁን ምንድን ነው ይሄ ተቋም በጣም አንጋፋ ነው። 90 ዓመት ቀላል አይደለም። በእርግጥ በእነኚህ 90 ዓመታት ብዙ ውጣ ወረዶችን ያለፈ ነው። በተለይ ደግሞ አፍሪካውያን በቅኝ ግዛት ስር በሚማቀቁበት በእነኛ አስከፊ ጊዜያቶች ኢትዮጵያ ራሷን ችላ ምንም አይነት ቅኝ አገዛዝ ሳይኖራት የራሷን ተቋማት ገንብታ የምትኖር ሀገር ነው የነበረችው። ስለዚህ በፈረንጆቹ አቆጣጠር በ1960ዎቹ ጀምሮ ነው አፍሪካውያን ከቅኝ ግዛት ነጻ መውጣት የጀመሩት። በፈረንጆቹ 1960ዎቹ በእኛ 1952 ጀምሮ ማለት ነው። ስለዚህ ይሄ አየር ኃይል በእኛ 1928 የመጀመሪያውን ኢትዮጵያዊ አየር ኃይል አዛዥ 1928 ህዳር 20 በደብዳቤ ሾማለች። ይሄ እንግዲህ ወደ ፈረንጅ ስንቀይረው 1934 35 አካባቢ ነው። ይሄ እንግዲህ አፍሪካውያን የት ናቸው የሚለውን ማየት ይቻላል። በእርግጥ አውሮፕላን ያስገባ ነው በ1922 ነው የኢትዮጵያን አቆጣጠር። ስለዚህ ከዛ ጊዜ ጀምሮ የአቪዬሽን እውቀቱ አለን ማለት ነው። ስለዚህ ወደ ጥያቄ ስመጣ 1960ዎቹ በፈረንጅ እነኛ ሀገራት ነጻ ከወጡ በኋላ በቅኝ ግዛት ስር በነበሩበት ሰዓት የራሳቸውን አገር በበቂ ሁኔታ መመስረት ስላልቻሉ ፈንክሽናል የሆኑ ኢንስቲትዩሽኖች
መፍጠር ባለመቻላቸው ኢትዮጵያ በሁሉም ዘርፍ ታግዝ ነበር እነኛ ነገሮች። አንዳንዶቹም ነፃ እንዲወጡ እገዛም ታደርግ ነበር። ለምሳሌ በቀደምም ክብርት ሲገለጽ እንደነበረው የማንዴላን ያሰለጠነች ሀገር ናት። ሌሎች አፍሪካ ሀገራት ነፃ እንዲወጡ፣ ደቡብ አፍሪካ ነፃ እንድትወጣ። ከዛ በኋላም እንግዲህ ወደ አየር ኃይል ደግሞ ጠበብ ስናደርገው የኢትዮጵያ አየር ኃይል የታንዛኒያን አየር ኃይል ኤርስፔስ ይጠብቅ ነበር። ኮንጎ ዘምቷል። ከዛ በኋላም ደግሞ ዳርፉር ዘምቷል። ብዙ አፍሪካ ሀገሮች ላይ ሄዶ ለሰላም ሰርቷል፣ መስዋዕትነት ከፍሏል። ስለዚህ ይሄ ተቋም አንጋፋ ነው። ዛሬ ይህንን የ90 ዓመት ስናከብር እነኝን ሁሉ አፍሪካውያን ስንጠራ ከመጀመሪያውም ሰብሳቢ መሆናችንን፣ ከመጀመሪያውም መስራች መሆናችንን፣ ከመጀመሪያውም አቃፊ መሆናችንን፣ ከመጀመሪያውም ከራሳችን አልፈን ለሌሎች ነጻነት በህይወት መስዋዕትነት የከፈልን መሆናችንን የምናሳይበት የምናረጋግጥበት ነው። እነሱም እንዳየው በበዓሉ ላይ ከበርካታ የአፍሪካ ሀገሮች የአየር ኃይል አዛዦች፣ ኤታማዦር ሹሞች፣ አምባሳደሮች የተገኙበት ነው። እነሱም የተቀበሉት ነው። የኢትዮጵያን አየር ኃይል አንጋፋነት የተቀበሉት ነው። ምናልባት በኋላ ኮሎኔል ገዛኸኝ በስልጠና ይመጣል ከምን ያህል ሀገሮች አብረን ተቀብለን እንዳሰለጠንን እኔና ኮሎኔል ገዛኸኝ የፕራይመሪ ፍላይት ትሬኒንግ ስኩል ላይ የመጀመሪያ ደረጃ አስተማሪ ሆነን ስናገለግል ከበርካታ ሀገሮች የመጡ ወጣቶችን አብረን አስተምረን፣ ይሄ እንግዲህ በዘመናት እየተገነባ የመጣ ተቋም ስለሆነ እንደ ራሳቸው ተቋም የማየት የመቁጠር አስተሳሰብ አላቸው። ከዛም አልፎ ተርፎ ደግሞ በዘመናት የገነባነውን ልምድ ከዛ ላይ የመጠቀም ከዛ ልምድ የመውሰድ ፍላጎትም አላቸው። ከዛ በላይም ደግሞ እንደሚታወቀው ንጉሱ የፓን አፍሪካኒዝም አቀንቃኝ የነበሩት፣ ስለዚህ የአፍሪካን አንድነት ድርጅት ከመሰረቱት አገሮች አንዷ ኢትዮጵያ ናት። መቀመጫውንም እኛ ጋር ያደረግንበት ዋናው በምንም መልኩ ቅኝ ያልተገዛን ሀገር በመሆናችን ነው። ስለዚህ የነኚህ ሁሉ ድምር እነኚህን የአፍሪካ ሀገራት ወንድሞቻችንን ለኢትዮጵያ የሚሰጧትን ግምት ከፍ እንዲል ያደርገዋል። ስለዚህ እነኚህ ነገሮች ነው እንግዲህ ተዳምረው ላለፉት 3 ቀናቶች ከኛ ሳይለዩ ባደረግናቸው ኩነቶች ላይ በሙሉ ፎረሙ ላይ ሀሳባቸውን፣ አስተያየታቸውን፣ ለአየር ኃይላችን ያላቸውን አድንቆት የሰጡበት፣ ኤክስፖ ላይ እጅግ በጣም የተገረሙበት፣ በድሮን ትርኢታችን ላይ ከፍተኛ አግራሞታቸውን የገለጹበት፣ ከዛም አልፎ ተርፎ ደግሞ በብላክ ላይን ኤር ሾው ላይ የኢትዮጵያን አየር ኃይል ብቃት ያዩበትና ልጆቻቸውን ልከው ለማስተማር ኢንተረስት ያሳዩበት ስለሆነ ይሄ የጋራ የሆነ መንፈስ ስታየው እጅግ በጣም የሚያኮራና የሚያስደስት ነው ለማለት ፈልጋለሁ። ጥሩ ሀሳብ ነው ያነሱልን ጄኔራል። ምናልባት ኮሎኔል በዚህ ላይ ቅድም በትምህርትም እንደዚሁ የተነሳው ነገር አለና አብሮ የሚያነሱት ነገር ካለ ያው የሀገራትን ትስስር በልማት ብዙ ሀገራት ጋር ትስስሮች አሉ። በተመሳሳይ ሁኔታ ደግሞ ሰላምን ለማምጣትም ደግሞ ልክ እንደዚሁ እንደ ኢፌዴሪ አየር ኃይል አይነት ትልቅ ስራዎችን እየሰሩ ያሉ ተቋማት እንደ ጠቅለል ስናደርገው የመከላከያ ሰራዊታችን ብዙ ስራዎችን ይሰራልና እሱ ላይ የተወሰነ ሀሳብ ማንሳት ይችላል። እውነት ነው። እንደ ሀገር ቅድም እንደተባለው ከፍተኛ ስራዎች እየተሰሩ ነው። በተለይ የአፍሪካ ሀገራትን ጎረቤት ሀገሮቻችንን በተለይ በቀጠናው ያሉትን ሰብሰብ አድርገን አንድ ላይ በጋራ የምንሰራበትን አጋጣሚ የሚፈጥሩ ብዙ ሁኔታዎች ይኖራሉ። የአየር ኃይል ግን ለየት ይላል። የአየር ኃይል ለየት የሚለው ምንድነው? አንደኛ ለረጅም ጊዜ ቅድም ሲባል እንደነበረው የኢትዮጵያ አየር ኃይል ከራሱ ኤር ስፔስ አልፎ የሌሎች ጎረቤት ሀገራትንም ኤር ስፔስ የጠበቀ ለነጻነታቸው በሚታገሉበት ጊዜ ከጎን የቆመ ተቋም ነው። ቅድም ጀነራል ቸርነት ጠቅሷቸዋል። ኮንጎን መጥቀስ ይቻላል።
አብዬ፣ ዳርፉር፣ እዚህ ሶማሊያ የአየር ኃይል አሻራ ያላረፈበት የለም። በተለይ ነጻነታቸውን እንዲጎናጸፉ ሰላማቸውን እንዲያገኙ። ከዛ በተጨማሪ ደግሞ በተለይ ከስልጠና ጋር ተያይዞ አየር ኃይል ብዙ አየር ኃይሎችን አቋቁሟል ማለት ይችላል። በድፍረት ማቋቋም ምናልባት አውሮፕላን ገዝቶ ትጥቅ ገዝቶ መስጠት ላይሆን ይችላል። ግን በዋናነት አንድ አየር ኃይል የሰው ኃይሉ ስለሆነ የሰው ኃይሉን በማሰልጠን በራሪዎችን በማሰልጠን ቴክኒሻኖችን በማሰልጠን ለቀጠናው ሀገራት በተለይ ለጎረቤቶቻችን ከፍተኛ ስራ ሲሰራ ቆይቷል። አሁንም እየሰራ ነው ቁጥር ማለት። ስለዚህ እንደው ለመጥቀስ ያህል ቅድም ጀነራል ቸርነት ብለዋል። በእኛ እድሜ እንኳን እኛ እንኳን ያስተማርናቸው ብዙዎች እንዳሉ ሆኖ አሁንም የሚማሩ አሉ። ለምሳሌ ከጎረቤት ሀገራት ከጅቡቲ ብንነሳ የጅቡቲ ፓይሎቶችን አሰልጥነን ዛሬ አየር ኃይል አዛዥ የጅቡቲ አየር ኃይል አዛዥ የደረሰው እዚህ እኛ ጋር ተምሮ አሁን በቀደምታም እዚህ መጥቶ በባህላችን ላይ ሲሳተፍ የነበረ ነው። ሩዋንዳ ኤርፎርስን ያቋቋምነው እኛ ነው ማለት ትችላለህ። ምክንያቱም እዚሁ መጥተው ተምረው ፓይለቶቹ ቴክኒሻኖቹ ከዚህ ሄዱ። እዚህ ዩጋንዳ፣ ደቡብ ሱዳን፣ ሌሎች ምናልባት ቻድ፣ ኒጀር እያልኩ ብዙ መጥቀስ ይችላለሁ እና ብዙ ሀገራት ተማሪዎቻቸውን እዚህ እየላኩ እያስተማሩ ተቋሞቻቸውን አየር ኃይሎቻቸውን ያቋቋሙበት ሁኔታ ነው ያለው። በአሁኑ ጊዜ እንኳን ከታንዛኒያ ሀገር ተማሪዎች ተቀብለን እያሰለጠን ምናልባት ነገ እንደውም በምርቃት ላይ ከሚሳተፉት ውስጥ እነሱም አሉበትና በዚህ ደረጃ መጥቀስ ይቻላል። ሌላው ትላንትና በተለይ ጠዋት አካባቢ በቁጥር አይ ቲንክ ወደ 17 የአፍሪካ ሀገራት አየር ኃይል አዛዦችን የማግኘት እድሉ ገጥሞኛል። ሳይድ ሚቲንግ ነበረ። ምናልባት ጊዜው መሽቶ አቋረጥን እንጂ ዛሬም ይቀጥላል። ያገኘናቸው በሙሉ ፍላጎታቸው ምንም ነገር አይደለም፣ አሰልጥኑን አብቁን ነው። ስለዚህ ገና ያልቆመ ወደፊትም እንደውም የበለጠ ሊያቀራርበን የሚችል ስራ እንዳለ ግን አሳይቶናል። ይሄ በዓል ማለት ነው። በዚህ በዓል የመጡት አብዛኛዎቹ ከመሳተፋቸውም በላይ አብረን እንስራ፣ አሳድጉን፣ አብረን እንደግ፣ ከእናንተ ልምድ እንቅሰም የሚል ነው በተገናኘንባቸው ነገሮችና ስለዚህ ከፍተኛ ፍላጎትም ታይቷል። ዛሬም እንደ ትላንቱ ሁሉ ደግሞ ዛሬም አፍሪካ ወንድም ሀገራትን በማገዝ ዲፕሎማሲያችን ከፍ እንዲል ማድረግ እንችላለን። የዲፕሎማሲያችን አንዱ አካል ሆኖ መታየት ይችላል የሚለውን ለመጨመር ነው። እንግዲህ ይህ የሚያሳየው ከራስ አልፎ ለሌሎች ሀገራትም መትረፍ የቻለ ትልቅ ተቋም መሆኑን ነው ያነሳ ነው። በአንድ በኩል ደግሞ ትናንት ዛሬና ነገን ደግሞ አስተሳሰርን ማየት ስላለብን ያው ትናንት የነበረውን 90 ዓመት ሲባል ቀላል አይደለም። 90 ዓመት አንድ ተቋም መቆየት ራሱ የራሱ የሆነ ብዙ ነገሮች አሉት። ግን ደግሞ ሂደቶችም ስላሉ በ90 ዓመት ውስጥ ሁሉም ነገር ስኬትን ብቻ ሳይሆን የራሱ የሆነ ችግሮችን ደግሞ የተላለፈበት መንገድም ይኖራልና እስኪ እንደው 90 ዓመቱን በተወሰነ ደረጃ ነው እንዴት ታለፈ? ብዙ ጀግኖች ምናልባትም አሁን በብዙ ሆሊውድ ፊልም ላይ ስንመለከተው በታሪክ ደረጃ ዝቅ ብሎ የሚታዩ ግን የኛ አብራሪዎች የሰሯቸው ጀግንነቶችና ታሪኮች ደግሞ ቢጻፉ ምናልባትም ዓለምን ሁሉ ሊያስደምሙ የሚችሉ ግን በልካቸው ያልተነገረላቸው ሆኖ እናገኘዋለን። ብዙ ጀግና ፓይለቶች ስለነበሩ ማለት ነው እና እነሱን ማፍራትም ቀላል አይደለም። አዲሱን ትውልድ ማፍራትም እንደዚሁ በተመሳሳይ በዛ ስሜት የራሱ የሆነ ትልቅ አስተዋጽኦ ስላለው እንዴት ነበረ የፌዴሪ አየር ኃይል ሲባል ምን ነበር ዛሬ እስክንደርስ ድረስ? መልካም እንግዲህ የኢትዮጵያ አየር ኃይል እንደተባለው በጣም አንጋፋ ነው። 90 ዓመት በጣም ብዙ ነው። ግን 90ውንም ዓመት ሙሉ በስኬት የተጓዘ ነው ማለት አይደለም። ብዙ ውጣ ውረዶችን ያለፈ አንዳንድ ጊዜም በጣም ፒክ የሆነ ፐርፎርማንስ ላይ የደረሰበት አንዳንዴም ደግሞ ዜሮ ማለት በምንችለው ደረጃ የሚወርድበት እንደዛ አይነቶችን ሂደቶች አሳልፎ ነው አሁን ያለንበት ደረጃ ላይ የደረሰው። ስለዚህ ስንጀምር አቪዬሽን ለኢትዮጵያ እንግዳ ነው። ስለዚህ የውጭውን እርዳታ የሚያስፈልግበት ዘመን የነበረው በንጉሱ ጊዜ ካየን፣ ስለዚህ አሜሪካኖች፣ ስዊድኖች በደንብ አድርገው አየር ኃይሉን
ለማቋቋም ከፍተኛ የሆነ እገዛና ድጋፍ ያደረጉበት ዘመን ነው። ከዛ በኋላ ግን ኢትዮጵያውያን ልጆች ያንን ተረክበው ማስቀጠል የቻሉበት ሁኔታ ነው የተፈጠረው። ስለዚህ እነኚህ ኢትዮጵያውያን በጣም ጀግኖች የተፈጠሩበት አብራሪዎች፣ ቴክኒሽያኖች፣ የአድሚኒስትሬቲቭ ሰዎች፣ ቪዥነሪዎች በጣም በርካታ በምንለው ደረጃ አየር ኃይሉን ወደ ከፍታ ይዘውት የተጓዙበት ሁኔታ ነው የተፈጠረው። ስለዚህ በመጀመሪያዎቹ ጊዜያቶች በደንብ ተገንብቶ ጥሩ ደረጃ ላይ ደርሶ የነበረ ነው። በዛ ሁኔታ ላይ ነው የመንግስት ለውጥ የተደረገው። ስለዚህ የመንግስት ለውጥ ሲደረግ የአይዲዮሎጂ ለውጥ መጣ አብሮ። በጊዜው እንደ ፋሽን የነበረው የሶሻሊዝም ስርዓት በጊዜው የነበረው መንግስት እንግዲህ ያንን በመከተሉ የስርዓት ለውጥ ሲደረግ አብሮ የፊሎሶፊም ለውጥ ተደረገ ማለት ነው። የአስተሳሰብም ለውጥ ተደረገ። ስለዚህ ዌስተርን ላይ ዲፔንድ የነበርነው በኢኩፕመንት ወደ ኢስተርኖቹ ጎራ ተቀላቀለ። እንደዛም ቢሆን ግን ያ አየር ኃይል በጣም ከፍተኛ የሆነ አቅም ላይ የደረሰበት ደረጃ ነው። እንዳልኩት ከንጉሱ ወደ ደርግ ስርዓት ሲሸጋገር ወዲያውኑ ወደ ሀገሪቱ ወደ ጦርነት ነው የገባችው። ኢትዮ ሶማሌ ጦርነት ነው፣ የኦጋዴን ኮንፍሊክት ይባላል። እዛ ላይ እንግዲህ ያ ተገንብቶ የነበረ አየር ኃይል ከፍተኛ የሆነ የጀግንነት ስራ የሰራበት ሁኔታ ነው የነበረው። በወቅቱ ታጥቀናቸው የነበሩ አውሮፕላኖች F5E እና A የሚባሉ የአሜሪካን ሰራሽ አውሮፕላኖች ነው። እዛ ላይ የነበሩ ቴክኒሻኖች በብቃት አውሮፕላኖቹን የማዘጋጀት ለውጊያ ዝግጁ የማድረግ የመንከባከብ፣ የመጠገን፣ የመጠቀም ብቃታቸው ሲታይ ከፍተኛ ደረጃ ላይ የደረሰበት ነው። ሙሉ በሙሉ ኢትዮጵያውያን በሚባል ደረጃ ማለት ነው። ስለዚህ እነኛን የተዘጋጁ አውሮፕላኖች ደግሞ በውጊያ ላይ ውጤታማ አድርጎ የመጠቀም ኃላፊነቱ ደግሞ በፓይለቶቹ ላይ የነበረበት ጊዜ ነው እና ከፍተኛ የሆኑ የጀግንነት ስራዎች የተሰሩበት ነው። በአየር ለአየር ውጊያ ላይ በርካታ ሶማሊያን ሚግ 21 አውሮፕላኖች የእኛ ፓይለቶች መጥተው የጣሉበት ሁኔታ ነው የተፈጠረው እና በጣም ጀግኖች የነበሩ እንዳልከው አንዳንድ ጊዜም ታሪክ ወደ ኋላ ዞር ብሎ ሲታይ የሆሊውድ ፊልም የሚመስልበትም ሁኔታ አለ። ያ የአየር ኃይል ብቃት እንግዲህ ተገንብቶ መጥቶ ውጤቱን እዛ ላይ ነው ያየ ነው። ከዛ በኋላ የስርዓት ለውጥ ቢደረግም የነበረው መንግስትም ለአየር ኃይል ትኩረት ሰጥቷል። የኢኩፕመንት ለውጥ ነው ያደረገው። ከዌስተርን ወደ ኢስተርን የገባው። ስለዚህ ወደዚህኛው ጎራ ስንቀላቀል ሚግ 21 ሚግ 23 የተሰኙ ሌሎች በኢትዮጵያ ደረጃ ስትራቴጂክ የምንላቸው ኤርሊፍት ካፓቢሊቲያችንን የሚጨምሩ አንቶኖቭ አውሮፕላኖች አብረው የተካተቱበትና እስከ 1982 ዓ.ም ድረስ ኢትዮጵያ አየር ኃይል በጣም ከፍተኛ የሆነ የማድረግ አቅም የነበረበት በውስጥ የተለያዩ ችግሮችና እርስ በርስ ጦርነቶች ላይ ብንሆን ማለት ነው እና ብቃቱ በጣም ፒክ ያደረገበት ጎረቤት ሀገራት የሚፈሩት ስለዚህ ከፍርሃታቸውም የተነሳ የሚንቀጠቀጡለት ምንም አይነት ትንኮሳ ከየትኛውም አቅጣጫ የማይሰነዘርባት አገር ነው የነበረችው ያ ብቃት ማለት ነው። ስለዚህ እነኚህ ጎልደን ኤጆች ማለት እንችላለን እኛ። ከዛ በኋላ ከ1983 በኋላ በዋነኛነት የዶክትሪን መዛነፍ አጋጥሞናል። የዶክትሪን መዛነፍ ነው ብለው ያን የምልበት ምክንያት ሰራዊቱን እንዳጠቃላይ ያስተምሩ ሰራዊቱን እና አየር ኃይልን ልንገነባበት ያሰብነው አስተምሮ ወይም ዶክትሪን ተዛነፈ። ምን ማለት ነው? የአንድ ፖለቲካ ስርዓት ጠባቂ ለማድረግ ተሞከረ። ስለዚህ የሰራዊት ግንባታችን ዶክመንት የሚያሳየው ቀዩ መጽሐፋችን የሰራዊት ግንባታ አላማው አንድና አንድ ነው ይላል።
የስርዓቱ ዘብ መሆን ነው ይላል። አለፍ ይልና ደግሞ ምን ይላል? አብዮታዊ ዲሞክራሲ ከሌለ የኛ ምንላት ሀገር አትኖርም ይላል። ቀዩ መጽሐፍ እንግዲህ የሰራዊት ግንባታ መጽሐፍ ነው። በትክክል ቀዩ መጽሐፍ ማለት የሰራዊት ግንባታ ዶክትሪንን አቅጣጫ የሚያስቀምጥ መጽሐፍ ነው። ስለዚህ ዶክትሪን መዛነፍ ስለገጠመን የፓርቲ ሰራዊት ነበር ስንገነባ የነበረው። ይሄ ደግሞ በፓርቲው ፊሎሶፊ ወይም አስተሳሰብ ይመራል ማለት ነው። እንደዛ ሲሆን ምንን ላክ ያደርጋል? ምንን ያጎላል? ዘመን ተሻጋሪ የሆነ ተቋም መገንባት ይከብዳል። ዘመን ተሻጋሪ የሆነ ተቋም ልትገነባ ከሆነ ፕሪንሲፕልስ ነው የምትገነባው፣ ኢንስቲትዩሽንስ ነው የምትገነባው። ስለዚህ ያንን ማድረግ ባለመቻላችን ከ1983 ዓመተ ምህረት ጀምሮ አየር ኃይሉ ተበተነ። ከዛ በኋላም ብዙ እንቅስቃሴም አልነበረው። እንቅስቃሴዎች የጀመሩት ተገደን ነው። የኢትዮ ኤርትራ ጦርነት ሊጀመር አካባቢ ከዛ በፊት በፕራይመሪና ቤዚክ ጀት ኳሊፊኬሽን ምንላቸው የማሰልጠኛ አውሮፕላኖች ላይ የተወሰነ እንቅስቃሴዎች መጀመር ጀምረው ነበር። ግን እንዳልኩ በተዋጊ ሌቭል ደረጃ ሀገሪቷን ሊጠብቅ በሚችል ተዋጊ ስኳድሮኖች ደረጃ ግን በሙሉ በሙሉ ሲዝ አድርጓል። ስለዚህ 1992 በእኛ ወይም 1998 በፈረንጆች ከኤርትራ ጋር ወደ ጦርነት ገባ። ይሄ ገፊ ሁኔታ ወይም ይሄ አስገዳጅ ሁኔታ ሲፈጠር ነው እንግዲህ ሱዋ 7ም የተገዛው በዛ ጊዜ። የዚህ የዶክትሪን መዛነፍ አየር ኃይሉን በጣም የማውረድ ስሜት ውስጥ ገባ። ከዛ አገር ህልውና ላይ ስደርስ ደግሞ አገር መጠበቅ አለብን ተብሎ ደግሞ በጣም ስቴት ኦፍ ዘ አርት የሆነ አውሮፕላን መግዛት ቻል። ያንን አውሮፕላን ከገዛን በኋላ ያንን ጦርነት ተወጣን፣ አሸነፍ። ሚግ 29ንም ማስነሳ ነው ሚግ 23ንም ሚግ 21ንም ከወደቁበት ቦታ እየተጎተቱ መጥተው ተነሱ። ተባረው የነበሩ ቴክኒሻኖች፣ ፓይለቶች ድጋሚ ጥሪ እየተደረገላቸው ገቡ። ከዛ በኋላ ከፍተኛ የሆነ እንቅስቃሴ ተደረገና እንዲያንሰራራ ለማድረግ ተሞከረ። እንግዲህ ያ ታሪክ የኔና የኮሎኔል ገዛኸኝ ታሪክም እዛ ውስጥ እንዲካተት ነው በዛ ሰዓት እንትን ያደረገ። አሁን ካንሰራራ በኋላ ያንን ጦርነት ካሸነፍን በኋላ አገር ካጸናን በኋላ እንደገና ደግሞ ተረሳ። ለምን? የዶክትሪን መዛነፍ ስላለው ማለት ነው። የዶክትሪን መዛነፍ ስላለው ተመልሶ እንደገና ወደ ታች ማሽቆልቆል ጀመረ። በጣም በሚገርም ሁኔታ ለውጥ ሲመጣ በ2010 መጨረሻ ላይ ይሄ ተቋም የሚበር አውሮፕላን ሄሊኮፕተር አልነበረው። ይህን ስል በድፍረት ነው። ምክንያቱም የነበረ ሰው ሁሉ መመስከር ስለሚችል። በሄሊኮፕተርም ካየነው አንድ ሄሊኮፕተር ነበረች የምትበር የነበረ። ሌላው በስፔር እጥረት በተለያየ ምክንያት፣ በዋነኛነት ደግሞ በሰራዊት ግንባታ አስተሳሰብ ወይም ዶክትሪን አቅጣጫ መሳት ምክንያት ለአየር ኃይል ትኩረት ባለመስጠት መንግስትም መከላከያም እንደ መከላከያ ተቋሙንም ይመሩ የነበሩ አዛዦች በበቂ ሁኔታ ትኩረት ባለመስጠታቸው ባልኩ ደረጃ ዜሮ በሚባል ደረጃ ወርዶ ነበር። መጣለኝ በተለይ አሁን ከለውጥ በኋላ የመጡ ስራዎች እናነሳል። ምናልባት ኮሎኔል የሳቸውም እንደዚሁ እይታ ይኖራል በዚሁ ላይ። እንግዲህ በተለይ ይህን ስናነሳ ትናንት ምን ላይ ነበር፣ መሀል ምን ገጠመን፣ ዛሬ ሴት ጋር ነን፣ ነገ ደግሞ ምን ጋር እንደርሳለን የሚለውን ለማንሳት ነው። ያው ምክንያቱም ከብዙ ነገሮች አሁን ጄኔራል የሚያነሱልን በጣም ትልቅ ደረጃ ላይ ደረስንበት። ቅድምን ምናልባትም ብዙ ያደጉ ሀገራትም በዚህ ደረጃ ያሳኩታል። ብዙ ወጪን አውጥተው ብዙ ልምምዶችን አድርገው እንደዚህ አይነት ፓይለቶችንስ ማውጣት ይቻላል ወይ? ምናልባትም ከኢትዮጵያዊነት የኢትዮጵያዊነት ደም እንደምንለው ኢትዮጵያዊነት ጀግንነትም አብሮ ያለው ስነ ልቦናችንም ሊሆን ይችላል። በዛ ደረጃ ብዙ ጀግኖችን ያወጣ ነው። አንዳንዶችም ያው እንደዚሁ ትንኮሳ ያደረጉ ሀገራትም ዳግም
የአየር ኃይልም እንዳይኖራቸው ጭምር ያደረጉ ትልልቅ ጀግኖች አየር ኃይሎች የነበሩበት ነው፣ ጀግኖች የነበሩበት ነው። እርስዎ ምናልባት እዚህ ላይ የነበሩትን ሀሳብ የሚያነሱት ካለ ብዬ ነው። ጄኔራል ያነሱት ሀሳብ አለ እና ወደ ለውጥ እንመጣለን ነው። ቅድም ያልከው ነው። በቃ ኢትዮጵያዊነት ይለያል። ኢትዮጵያዊነት ይለያል የምለው በምክንያት ነው። ምክንያቱም ደማችን የተፈጠረው በቃ አልበገሬ እንድንሆን ነው ብዬ ነው የምወስደው። ይህንን የምለው ምንድን ነው በዛ በተለይ ቅድም ጀነራል ቸርነት ብሎታል። በጣም ፒክ ደርሰናል ኦፍ ኮርስ። ነገር ግን ደግሞ ከፍተኛ የአይዲዮሎጂ ለውጥ በነበረበት በተለይ ሰባዎቹ መጀመሪያ አካባቢ የሀገርን ዳር ድንበር ያስከበሩ አንጸባራቂ ድል ያስመዘገቡ የሀገርን ሉዓላዊነት ከፍ ያደረጉ ህዝባችን ቀና ብሎ እንዲሄድ ያደረጉ ጀግኖችን ያፈራ ተቋም ነው። እነዛ ጀግኖች በስም መጥቀስ ይቻላል። በደንብ ዓለም የሚያውቃቸው ጀግኖችን አፍርተናል። ዛሬም ድረስ ለሶማሊያ ምናልባት መቼም የማይረሱት ታሪክ የሚሆንባቸው ይመስለኛል። እና ጀነራል ለገሰ ተፈራን፣ ኮሎኔል በዛብህ ጴጥሮስን የመሳሰሉ በጣም ብዙ ምናልባት ትላልቅ ጀግኖችን ያፈራ ተቋም ነው። እነዛ ጀግኖች ፓይለቶች ብቻ ስለሆኑ እናነሳቸዋለን እንጂ መሬት ላይ ደግሞ እነዛን አውሮፕላኖች አዘጋጅተው የጀግንነት ስራው እንዲፋጠን ያደረጉ ጀግና ቴክኒሻኖችም የነበሩበት ዘመን ነው። ስለዚህ ያ ጊዜ ትልቅ የሰው ኃይል ግንባታችን ከፍተኛ ደረጃ የደረሰበት ነበረ ብሎ ማለት መውሰድ ይቻላል። በኋላ በመሀል ምንድነው ቅድም ጀነራል ቸርነት አንስቶታል የገጠመን በዋናነት የሰው ኃይል ግንባታችን መዛነፍ ገጠመው። የሰው ኃይል ግንባታችንን ምን አዛነፈው? ቅድም እንደተባለው ነው ስትራቴጂካሊ ሰራዊት እንዴት ይገነባል የሚለው ነገር ነው። ስትራቴጂካሊ ሰራዊቱ የሚገነባው ለአብዮታዊ ዲሞክራሲ ጥበቃ ከሆነ እዛ ላይ ፌል ያደርጋል። ብዝሃነትን አካትትም ኢትዮጵያዊ ሀገር ተረሳ ማለት ነው። ስለዚህ አንድ ስርዓት እንዳይወድቅ የሚጠብቅ ሰራዊት እየፈጠርን ከሄን እዛ ላይ መዛነፍ መጣ። ያ ደግሞ ብዙ ፌለሪቲዎችን አጋጠመ። እኔና ጀነራል ቸርነት አንድ የመጀመሪያው ባች ነን ከለውጥ ከ83 በኋላ ከሲቪል ተቀጥረ ስንገባ ከኛ በኋላ ማት ልጆች ገብተዋል። አብዛኞቹ ግን የሉም። ሁሉም ጥሎ ሄዷል። ሁሉም ጥሎ ሄዶ የሰው ኃይል እጥረታችን ከፍተኛ ደረጃ በአስተሳሰብም በአቅምም የወረደ ተቋም ያዝን ማለት ነው። ትጥቅም እንደዛው ምናልባት በኢትዮ ኤርትራ ጦርነት ወቅት የነበረው አስገዳጅ ሁኔታ ያንን ቅድም የተነሳውን ትጥቅ እንድንታጠቅ አደረገን እንጂ ከዛ በኋላ ጦርነቱ ካለቀ በኋላ ትጥቅም ብዙም አላስጨነቀንም። ምክንያቱም ሀገር የሚለው ነገር ብዙም ስለማያስጨንቀን ያ ከፍተኛ ውድቀት አምጥቷል። ተቋም ከፍተኛ ውድቀት አምጥቶ ምናልባትም ይሄ ሪፎርም መጥቶ ይሄ ለውጥ መጥቶ አሁን የያዝነውን ቁመና ባንይዝ ነው አገራችን ዙሪያዋን ከከበቡ ጠላቶች አንጻር ሲታይ ምንም ማድረግ የማይችል ዝም ብሎ በስም ብቻ ነበረ። ቅድም ሲባል ነበር እኮ እኔ እንዳጋጣሚ የትራንስፖርት ሄሊኮፕተር ክንፍ አዛዥ ነበርኩ በወቅቱ። ስለዚህ አንድ ሄሊኮፕተር ነበረችን፣ አንድ ቢጫ ሄሊኮፕተር የለውጡ ጊዜ የምታስታውሷት ከሆነ ማለት ነው። ስለዚህ እሷ የሆነ ስራ ሄዳ ኢንስፔክሽን አለ በየጊዜው ስኬጁል የሆነ ኢንስፔክሽን አላቸው አውሮፕላኖችና ኢንስፔክሽን ሰዓታቸው ሲደርስ እያመሸን እሷ ለነገ ግዳጅ የምናበቃበት የሆነ ስፔር ደግሞ የሚያስፈልጋት ከሆነ እንደ ሀገር እንደ አንድ ትልቅ ሀገር አንድ ሄሊኮፕተር ይዘ ምንም እኔ ባዶ እጅ እንደማጨብጨብ ነው ብሎና ያ ዘመንም አልፏል። ያ ዘመን ዝም ብሎ በቀላሉ አይ ችግር ላይ ነበርን፣ አዎ ትጥቅም አልነበረንም፣ ግንባታውም ጥሩ አልነበረም ብቻም ሳይሆን እንደ አጠቃላይ እንደ ተቋም እንደ ሀገርም ወደ ኋላ የቀርንበት አጋጣሚ ነው ብዬ ነው ወስዶ ያንን ምናልባት በዛው መቀጠል ከቻልኩ ከለቡ በኋላ መጣለኝ። ያው እንግዲህ የነበርንበትን ሁኔታ አሁን አየር ኃይል እዚህ ጋር ደርሷል ብለን ስናስበው ምን ነበረ? በእርግጥስ ትናንት ምን ላይ ነበርን? መሀል ላይ ምን ገጠመን የሚለውን በደንብ ማየት ስለሚያስፈልግ ነው። ቅድም እንዳሉን አንዳንዱ ነገር ምናልባትም ትልቅ ተቋም
ሀገርን የሚያስጠራና ኢትዮጵያ ስትባል አብሮ ፊት ለፊት ከሚመጡ ጥቂት ተቋም አንደኛው የፌዴራል አየር ኃይል ነውና መሀል ለምን ገጥሞት ነበር የሚለው በዚህ ደረጃ ራሱ ብዙ ሰው ላይገነዘቡ ይችል ነበር። አሁን በእንዲህ መልኩ ለውጦች መጥተዋል ተብሎ ሲታሰብ ምን ላይ ነበር የሚለውን ማንሳታችን መልካም ነው። በተለይ ደግሞ የፌዴሪ ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ወደ ስልጣን ከመጡ በኋላ በአንድ በኩል ቅድም ሲያነሱልን እንደነበረው የቀዩን መጽሐፍ በተለይ የሰራዊት ግንባታ መጽሐፍ የነበረውን ሀገራዊ መልክ እንዲኖረው አንዱ ትልቁ አስተምሮትን የተቀየረበት ሁኔታ ነው ያለው። በሌላ በኩል ደግሞ የተቋማዊ ግንባታን መሰረት አድርገው እንግዲህ ብዙ ተቋማት ላይ የተለያዩ የሪፎርሞች ወይም ለውጦች ተደርገዋል። በዋነኝነት ደግሞ ትኩረት ካደረጉባቸው አንዱ የመከላከያ ጠቅላላ ማየት እንችላለን። ደግሞ የፌዴራል አየር ኃይል በልዩ ሁኔታ እንደዚሁ ትልቅ ለውጦች የመጡበት ተቋም ነው። እንደ ተቋም ስንመለከተው አንድም በአመራር ደረጃም በተለይ ለውጦች እንደዚሁ በእንዲህ መልኩ እንዲመጣ ከማድረግ አንጻር የሰው ኃይልም በእንዲህ መልኩ ከማፍራት አንጻር ብዙ ስራዎች የተሰሩበት ነውና ከዛ በኋላስ እንዲሁ ምን ለውጦች መጡ የሚለውን እናንሳ። ደግሞ እስካሁን መልካም እንግዲህ ባለፈውን ካየን ያው የዶክትሪን መዛነፍ ብለናል። ስለዚህ ትኩረት አለመስጠት ያ ሄዶ ምን ደረሰ አየር ኃይል አያስፈልግንም ወደሚል አሳሰብ ሁሉ የደረሰበት ሁኔታ ስላለ መጨረሻ ተቋሙ የደረሰበትን ቀደም ብለን አብራርተናል። ከዛ ከ2010 ላይ እንግዲህ ለውጥ ነው የመጣው። ለውጥ ሲመጣ የአመራር ለውጥ ነው የመጣው በአገር ደረጃ። እንግዲህ ዶክተር አብይ ከመጡ በኋላ የመጀመሪያ ስጦታቸው ዶክተር አብይ ለሰራዊቱ የመጀመሪያ ስጦታቸው ምንድነው ካልከኝ ከፖለቲካ ነፃ ሁኑ ነው። ይሄ የትኛውም ዓለም የሚሰራበት ለሰራዊት ግንባታ እጅግ በጣም ወሳኝ የሆነ ሰራዊት ፕሮፌሽናል ሆኖ እንዲቀረጽ የሚያደርግ ውሳኔ ነው። ስለዚህ የመጀመሪያው የስጦታችን ከፖለቲካ ነፃ እንድንሆን ነው። ሁለተኛው ስጦታችን ከዶክተር አብይ የሰራዊት ግንባታ ስትራቴጂ ተነድፎ ቀድሞ የነበረው ስህተት እንደነበረው ተወያይተን አስተካክለን እሳቸው ባቀረቡት ዶክመንት ላይ በበቂ ሁኔታ ተወያይተን ፕሮፌሽናል የመሆን ጉዟችንን የጀመርንበት ነው። ስለዚህ የዶክትሪን ለውጥ ተደረገ፣ ተስተካከለ፣ በአስተሳሰቡም ተስተካከለ፣ ከፖለቲካ ነፃ እንዲሆን ተደረገ። ቀደም ባለው ጊዜ እንደ ተቋም ቁጭ ብለን ስለ ፓርቲ እንወያይ ነበር። ስለ ፓርቲ ቁጭ ብለን መከላከያ ውስጥ ናቸው መከላከያ ውስጥ ሆነን ስለ ፓርቲ እንግዲህ ማንም ሰው መገመት ይችላል። የታጠቀ ኃይል ለአንድ ፓርቲ ወግኖ ውይይት ሲያደርግ ማለት። ስለዚህ አብዛኛው የአፍሪካ አገሮች ችግራቸው ይሄ ኩዴታም የሚያጋጥማቸው እንደ ስርዓትም ቶሎ የሚፈራርሱት እንደ ስርዓትም መፈንቅለ መንግስት የሚበዛባቸው አርሚው ፕሮፌሽናል ሳይሆን ሲቀርና በታጠቀው መሳሪያ ማሰብ ሲጀምር አደጋ ይፈጠራል ማለት ነው። ስለዚህ ያ ሁኔታ እንዲቀር ተደረገ። ስለዚህ የዶክትሪን ለውጥ መጣ፣ ከፖለቲካ ነፃ ሆንን። ከዛ በኋላ የአመራር ለውጦች ተደረጉ ማለት ነው። ስለዚህ ያ በራሱ ብቻውን በቂ አይደለም። ለምን? ለውጥ ከውስጥ ነው የሚመጣው። ስለዚህ ከውስጥ እንደ አገር የመጣውን ለውጥ ደግሞ በተቋም ውስጥ ያሉ ሰዎች ደግሞ ለውጡን ሊያስቀጥሉ የሚችሉ ደግሞ አመራሮች መመደብ ስለነበረበት አሁን ያለው የአየር ኃይላችን አዛዥ ሌተና ጀነራል ይልማ መርዳሳ በዛ ሰዓት ነው የተሾሙት። ስለዚህ የእሳቸው መምጣት ለውጡን እንዲፋጠን የማድረግ ከፍተኛ የሆነ አስተዋጽኦ አለው። ከውስጥም ቁጭትና አይቶም እዚሁ ያደጉም ስለሆነ ምክንያቱም ውስጡ አብረን የነበርንበት ስለሆነ ሁልጊዜም የሚያወሩን የሚነግሩንም ነገር ስለነበረ እንዴት ተቋም መገንባት አለበት የሚለው በዛ ስርዓት ውስጥም ሆነን ቢሆን አጋጣሚዎችና ሁኔታዎች ሲፈቅዱልን
ቁጭ ብለን ያስረዱን ነበር፣ እንነጋገር ነበር፣ ሀሳብ ይሰጡን ነበር። ስለዚህ እሳቸው መምጣት እንዳልኩ ለውጡን ሞር ፍሎሪሽ እንዲያደርግ እንዲስተካከል አደረገው። ከመንግስት ትኩረት ተሰጠው፣ በበጀትም ትኩረት ተሰጠው፣ በአስተሳሰብም ትኩረት ተሰጠው፣ በአቅጣጫም ትኩረት ተሰጠው። የሰራዊት ግንባታ በተለይ የአየር ኃይል ግንባታ ምን አይነት አቅጣጫ መያዝ አለበት የሚለው ትኩረት ተሰጠው። ከስርም ከውስጥም በአመራር ተደገፈ። አዲስ የመጣው አመራር ደግሞ እሳቸውና ምክትሎቻቸውን ጨምሮ አየር ኃይል እንዴት መገንባት እንዳለበት በቂ ሁኔታ ያረዳድ ችግር ስላልነበረ፣ ስለዚህ ቀጥታ በሶስት ፒላሮች ላይ ግንባታ ተጀመረ ማለት ነው። መጀመሪያው በሰው ኃይል ግንባታ፣ ሁለተኛው በትጥቅ፣ ሶስተኛው በመሰረተ ልማት፣ አራተኛው ለተጨማሪ የምንይዘው የስራ ቦታን ምቹ የማድረግ የማስዋብ የማስተካከል። ግቢው በጣም አምሮበታል። አዎ እንደምታየው ነው። ግቢያችን ውጡ ውጡ አይልም። ስለዚህ በእነኚህ ሶስት ዋና ዋና ፒላሮች አራተኛውን ጨምሬዋለሁ፣ ወሳኝም ስለሆነ አራተኛው። እነኛ ሶስቱ ግን ከግዳጅ አፈጻጸም አንጻር ወሳኝ ስለሆኑ ነው እነሱን ሶስት ያልኩበት ምክንያት። ስራ ተጀመረ ማለት ነው። ስለዚህ የመጀመሪያው የሰራዊት ግንባታችን ሂደት ላይ የሰው ኃይል ግንባታ ሂደቱ ከአካዳሚው ነው የተጀመረው። ምናልባት ኮሎኔል ገዛኸኝ በኋላ እድሉን ሲያገኝ ሞር ሊያብራራው ይችላል። አካዳሚውን አፍርሶ እንደ አዲስ የመገንባት ወታደራዊ ዲሲፕሊን የማነጽ ፕሮፌሽናሊዝም ስንል ሶስት ነገሮችን ማካተት አለበት አንድ ሰራዊት። የመጀመሪያው አስተሳሰቡ ነው። እንደ ሀገር መከላከያ ሰራዊት እንደ ኢትዮጵያ ሀገር መከላከያ ሰራዊት ሊኖሩት የሚገቡ ባህሪያቶች ይኖራሉ። እነኛ ባህሪያቶች ምንድናቸው? አንደኛ ከየትኛውም አይነት የፖለቲካ አስተሳሰብና የፖለቲካ ድርጅት ወገንተኝነት ነፃ መሆን አለበት። ቅድም እንዳልኩት ነው። ከዚህ መላቀቅ ካልቻለ አገር መጠበቅ አይችልም። አገር ማሻገር አይችልም። ለምን? የታጠቀ ኃይል ነው። በጠመንጃው ማሰብ ይጀምራል ማለት ነው። ስለዚህ በዚህ አጋጣሚ ለውጡ እንደመጣ ሰሞን የተቸገርነው ይሄ ነው። በኋላም የሰሜኑ ጦርነት አንዱ ፋክተር ይሄ ነው። እኛው ጋር የነበሩ ሰዎች ሄደው የወጉን በዛ የፖለቲካ አስተሳሰብ ውስጥ ታንጸው የተገነቡ ስለነበረ ነው። በተሳሳተ ዶክትሪን የተገነቡ ስለነበረ ነው። ስለዚህ አንደኛው ፕሮፌሽናሊዝም የሚቆመው እዚህ ላይ ነው። ከፖለቲካ አስተሳሰብ ነፃ መሆን፣ እዛው ላይ እንዳለ ደግሞ ከየትኛውም የብሔር ወገንተኝነት፣ ከየትኛውም የሃይማኖት ወገንተኝነት ነፃ መሆን አለበት። ብሔር የለውም ማለት አይደለም፣ ሃይማኖት የለውም ማለት አይደለም። ሰራዊት እያንዳንዱ የራሱ የሆነ ብሔር አለው፣ የራሱ የሆነ ሃይማኖት አለው። እኛ እንደ ሰራዊት ሀገር እንጂ ብሔር የለንም የሚል ሞቶ ነው ያለን። ብሔር ሳይኖረን ቀርቶ አይደለም፣ ሃይማኖት ሳይኖረን ቀርቶ አይደለም። ምን ለማለት ነው ይሄንን ቋንቋ የምንጠቀመው? ከስራችን ጋር አንቀላቅልም ነው። በግል ሃይማኖት ኤክሰርሳይዝ ልታደርግ ትችላለህ፣ ማንኛውንም እምነት መከተል ትችላለህ። ከስራ ጋር ስትቀላቅለው ግን የታጠቀ ኃይል ስለሆነ ጥሩ አይመጣም። ለዛም ነው የዛኛው ዶክትሪን መዛነፍ አንዱ ይሄም ስለሆነ ነው። የፕሮፌሽናሊዝም መገለጫው ሁለተኛው ብቃት ነው። ኖሌጅ ስኪል፣ በታጠቀው ትጥቅ ላይ በቂ የሆነ ክህሎት ሲኖር፣ በቂ የሆነ እውቀት ሲኖር፣ ቴክኒሻን ከሆንክ እነኛን አውሮፕላኖች የመንከባከብ የመጠገን ለግዳጅ ዝግጁ የማድረግ አቅም ሲኖር፣ ሁለተኛው ነጥብ ይሄ ነው። ብቃት ፕሮፌሽናሊዝምን መለኪያው ማለት ነው። ብቃት ሲኖር፣ ፓይለትም ከሆንክ የመጨረሻዋ ሞመንት ትሪገር የምትስበው አንተ ነው። ያ የምትስበው ትሪገር ለሀገር ነጻነት፣ አገርን ለማሻገር ጠላት ላይ የሚያርፍ መሆን አለበት እና ምርጥ የሚባል ፓይለት መሆን አለበት ማለት ነው። በሶስተኛ ደረጃ የምናስቀምጠው የፕሮፌሽናሊዝም መለኪያ የሀገሪቱ ተቋሙን መመሪያዎች፣ ደንቦች፣ አሰራሮች ጠንቅቆ ማወቅ፣ የሀገሪቱን ሕጎች ማወቅ ነው። የመንግስትን አወቃቀር ስትራክቸር
ማወቅ ነው። በየደረጃው ያለህን ኃላፊነት ማወቅ ነው። በተቋሙ ውስጥ ያለህን ኃላፊነት ማወቅ ነው። ስራህን ጠንቅቀህ ማወቅ ነው። የተቋሙን መመሪያዎች፣ ደንቦች ማወቅ ነው። ምክንያቱም መመሪያዎች፣ ደንቦች፣ አዋጆች ጠቀሜታቸው ምንድነው? በጣም ዲሞክራቲክ የሆነ አሰራርን በተቋም ውስጥ ማስፈን ነው። ተቋምን እንደ ተቋም መገንባት ነው። አድሎ እንዳትፈጥር ነው የሚያደርግ። ሰራዊት በአግባቡ እንድትገነባ ነው የሚያደርግ። ሰራዊት ለሀገር ፍቅር እንዲኖረው አድርገህ እንድትቀርጽ ነው የሚያደርግ። ስለዚህ በዚህ ደረጃ ፕሮፌሽናል የማድረግ ስራው እሳቸው መሪነት ተቀጠለ ማለት ነው ከ2010 መጨረሻ ጀምሮ ማለት ነው። ስለዚህ እንዳልኩ ከአካዳሚው ነው የተጀመረው። መኮሬ ገዛኝ በኋላ ይገልጸዋል። አካዳሚው ሪፎርም ተደረገ። እንግዲህ ከላይ ከዶክተር አብይ ጀምሮ ያሉ ሪፎርሞች ታች ደርሰው ኤክስኪዩት የሚያደርገው ግን የአየር ኃይል አዛዥና ቲሙ ስለሆነ በዛ ደረጃ ኤክስኪዩት እየተደረገ መምጣት ጀመረ ማለት ነው። ቀጥሎ ኢንፍራስትራክቸር ትጥቆቻችን ቅድም እንዳልነው አንድ አውሮፕላን አንድ ሄሊኮፕተር ይበርበት የነበረ ተቋም ከመንግስትም በተሰጠው አቅጣጫ አዛዦቻችንም ባደረጉት ርብርብ እና በሰራዊት አስተሳሰብ ላይ ፕሮፌሽናሊዝም ላይ በተሰራው ስራ አሁን ትናንትናና ከትናንት ወዲያ ያየናቸው አውሮፕላኖችን በሙሉ አየር ላይ መዋል ችለናል። ያ ብቻ አይደለም። ነባሮቹን እንግዲህ ፊሎሶፊው እንደ አየር ኃይል የተከተልነው ምንድነው? አንደኛ ያሉንን መንከባከብ፣ መጠገን፣ ኦቨርኦል የምናደርግም ከሆነ ኦቨርኦል ማድረግ፣ ለግዳጅ ዝግጁ በራስ አቅም ለግዳጅ ዝግጁ ማድረግ ነው። በዛ ደረጃ የሀገሪቱን አየር ኃይል አይመጥንም ብለን ደግሞ የምናስበው ካለ ደግሞ አዳዲስ ትጥቆች መጨመር ነው። ለዛም ነው አሁን በትሬኒንግ ዙሪያ ስናይ አዳዲስ ትጥቆች የጨመርነው። በግሎብ 120 ተርቦ ፕሮፕ ትናንትና እጅግ በጣም ፋንታስቲክ የሆነ ኤርሾ ያሳየን የነበረው ፕራይመሪ ፍላይት ትሬኒንግ ስኩላችን የታጠቀው ነው። በኔቶ ስታንዳርድ ያለ አውሮፕላን እንግዲህ ተማሪዎቻችን ከዛ ነው የሚጀምሩት ማለት ነው። ቀጥሎ እዚህ ፊት ለፊት ላይ የምናየው ያክ 130 ስቴት ኦፍ ዘ አርት የሆነ የራሽያ ስሪት አድቫንስ ጀት ኮምባት ትሬኒንግ ኤርክራፍት ታጥቀናል። ሌሎቹ ትራንስፖርት አካባቢ። ስለዚህ ትጥቅን የማዘመን የማደስ በራስ አቅም የማምጣት በዛ ደረጃ ደግሞ አየር ኃይልን ሊመጥን ሊደግፍ የሚችል ሆኖ ሲገኝ ደግሞ አዳዲስ ትጥቆችን የማስገባት ሁኔታ ነው። አሁን ሄሊኮፕተሮቻችን በጣም ብዙ ሄሊኮፕተሮች አድሰናል። ያን ያርገናል። ሶስተኛው ነጥብ ላይ ልምጣልና የመሰረተ ልማት ግንባታዎች። ስለዚህ በሰው አስተሳሰብ ላይ ጥራቱን ብናስተካክልም ፕሮፌሽናል ብናደርገው ትጥቁንም ብንታጠቅ መሰረተ ልማቶች በአግባቡ ካልተገነቡ ግን እነኛን ኤክስፕሎይት ማድረግ ይከብዳል። ስለዚህ አሁን ይሄ የምናየው ራኑ የራሱ አዲስ ተጠቅሞ መጣ። ሌሎቹም በርካታ ኢንፍራስትራክቸሮች ጎብኝተህ አይተህ የማትጨርሳቸው በአየር ኃይል ደረጃ ተሰርተዋል። ግዳጅን ሰፖርት ሊያደርጉ የሚችሉ ማለት ትክክል። በርካታ ስራዎች እንደተሰሩ እኛም የምንመለከት ሆነ ያው እንደ ሀገርም ደግሞ የአንዱ የሀገር ነጸብራቅ ነው ማለት እንችላለን። አሁን የተሰራው ስራ ወደ ኮሎኔል ልምጣና እሱም እንግዲህ በተለይ አካዳሚው ላይ ትልቁ መሰረቱ የሰው ኃይል ማፍራት ላይ ነው። ምንም ያክል እንኳ ትጥቅ ቢኖር ትጥቁን በአግባቡ ሊጠቀም የሚችል ኃይል ከሌለ ብቻ ትምህርቱን ብቻ ሳይሆን አጠቃላይ ስነ ልቦናውም ጭምር ለዛ የሚያዘጋጀው ዝግጁነት ከሌለው የትም ሊደርስ እንደማይችል የብዙ ሀገራትንም ተሞክሮ እናያለን። በአነስተኛ ትጥቆቻችን ምን ያህል ውጤት እንደመጡ ድሮ እንግዲህ በ90 ዓመት ውስጥ እንግዲህ እነዛን ጀግኖች ስናነሳ ምን ያህል እንኳ በጣም እኮ ከዘመኑ ሀገራት ጋር ስናነጻጽረው ያን ያክል የታጠቁት ትጥቅ ብዙ ሆኖ አይደለም፣ ግን የሰው ኃይላችን ጥራት ያለው በመሆኑ ብዙ ውጤት ሊያመጡ ይችላልና አሁን በተለይ ያለው ቅድም ያነሳ ነው ካስተምሮት አንጻር ብዙ ችግሮች ነበሩ መሀል ላይ። አሁን ደግሞ እንደዚሁ ለውጦች እንደተደረጉ እንዳጠቃላይ እንደ ሀገርም ብዙ ለውጦች ተደርገዋል። አንዱ የዚያው ነጸብራቅ ነው የአየር ኃይልም በሰው ኃይሉ ላይ በተለይ እስኪ ትኩረት አድርገን እናንሳ። ቅድም ጀነራል ቻንነት አንስቶታል። ትንሽ እዛ ለመጨመር ነው እንጂ አብዛኛው ብሏል። ወደ አጠቃላይ ወደ አካዳሚ እመጣለሁ በኋላ ላይ። በነገራችን ላይ እንደ ሀገር የሰራዊት ግንባታ ስትራቴጂ ከተቀየረ በኋላ የመከላከያ ሪፎርም ነው የተደረገው። ስለዚህ የመከላከያን ሪፎርም መሰረት በማድረግ እንደ አየር ኃይል ቅድም ሲባል እንደነበረው በአራት ዋና ዋና ፒላሮች ላይ ሪፎርም ሰርተናል። የመጀመሪያው የሰው ኃይል ነው። የሰው ኃይል ግንባታችን ቅድም ሲባል እንደነበረው የተዛነፈ ስለነበረ ያንን ማስተካከል ያስፈልጋል። ያንን ስናስተካክል ደግሞ እዚሁ ግቢ ውስጥ
ያደግን በዛ አስተሳሰብ የተቀረጽን ሰዎች አለን። ስለዚህ እሱን ማስተካከል አንዱ ስራው አንዱ ትልቁ ስራ የነበረው እሱን ለማስተካከል ቅድም ሲባል እንደነበረው ቀይ መስመር ተብሎ ተቀመጠ። የሰራዊቱ ቀይ መስመር አንዱ ወገንተኝነት ነው፣ የፖለቲካ ወገንተኝነት። እሱ ለሪፎርሙ ምስጋና ይግባውና ነፃ ሆነናል። ስለዚህ ነፃነታችንን አውጀናል። ነፃ ከሆነ በኋላ ግን የፈለገ ቢሆን ደግሞ በዛ ውስጥ ያደገ ሰው በአንድ ቀን ነፃ አይሆንም ወይ በሁለት ቀን ነፃ አይሆንም፣ ጊዜ ይፈልጋል። ስለዚህ ተከታታይነት ያለው የግንባታ ስራዎችን መስራት ነበረብን በነባሩ ላይ ማለት ነው። ከዛ በኋላ እንግዲህ ቅድም ሲባል የነበረው ወገንተኝነቱ በፖለቲካ ብቻ አይደለም። ወገንተኝነቱ በአንድ አካባቢ በመሰባሰብም ጭምር ስለነበረ እሱም መስመር ነበር። ስለዚህ ቀይ መስመር የሰራዊቱ ቀይ መስመር ተብሎ የተቀመጡት አንደኛ የፖለቲካ ወገንተኝነት ነው፣ ሁለተኛው ብሔር ነው፣ ሶስተኛው ሃይማኖት ነው። ቅድም ጀነራል ቸርነት በደንብ ስላብራራው እሱ ጋር አልመለስም። ከዛ በኋላ ግን እንግዲህ እንደ አየር ኃይል ነባር ብቻ አይደለም፣ አዲስ ወደ ተቋሙ ተቀላቅለው ያሉ አሉ። ኦፍ ኮርስ ግን አዲስ ወደ ተቋሙ ለሚቀላቀሉ ምን እናድርግ ብለን ተብሎ ሲታሰብ የመጀመሪያውና ዋናው ነገር የሰው ምንጩ ተተኪን የሚያፈራው አካዳሚ ስለሆነ አካዳሚው ሙሉ በሙሉ እንደ አዲስ ፈርሶ መሰራት አለበት። ሪፎርሙ መጀመሪያ ያለበት ከአካዳሚው ነው። ምናልባት ጊዜ እንዳልወስድብህ እንጂ አካዳሚው ከዛ በፊት ብዙ ታሪክ የሰራ ብዙ ጀግኖችን ያፈራ ተቋም ነው። በእርግጥ ከጊዜ በኋላ ግን የአቪዬሽን ቴክኖሎጂ ማስተማር ተወና ከገበያ ይገኛል በሚል ፊሎሶፊ የቲቪቲ ፕሮግራም ነበር ሲያስተምር የነበረው። ስለዚህ ከዛ የሚወጣ ቴክኒሻን መጥቶ መጠገን የማይችል አንዱ ግዳጃችን በብቃት እንዳንወጣ ካደረገን አንዱ እሱ ስለነበረ ያ ሙሉ በሙሉ መቀየር ነበረበት። ሪፎርሙ የጀመረው አንደኛ የምልመላ ስርዓታችንን ማሻሻል አለብን። የምልመላ ስርዓታችን ተቋሙን ተረክበው ማስቀጠል የሚችሉ ወጣቶችን መረከብ አለብን። ስለዚህ የምልመላ ክራይቴሪያ አውጥተን የዩኒቨርሲቲ ተማሪዎችን ፍላጎት ያላቸው የዩኒቨርሲቲ ተማሪዎችን የምንቀበልበትን አቅጣጫ ተቀመጠ። ሌላው ቅድም እንዳልኩ የቲቪቲ ፕሮግራም ነው የነበረው። እሱን ወደ አቪዬሽን ዲፕሎማ የአየር ኃይል ዲፕሎማ መቀየር አለበት። ሰው አሁን አቪዬሽን በየቀኑ በየሰከንዱ የሚያድግ ሆኖ ሳለ ቲቪቲ ፕሮግራም እያስተማርን አቪዬሽን ወደፊት እናሻግራለን ማለት አይቻልም። ስለዚህ ዘመኑ ያፈራውን ቴክኖሎጂ መሸከም የሚችሉ ወጣቶችን አስገብተን በዛው ልክ ደግሞ ለዛ የሚመጥን ስርዓተ ትምህርት መቅረጽ ነበረብን። ስለዚህ ስርዓተ ትምህርቱን እንደ አዲስ መቅረጽ ተጀመረ። ያ ሰክሰስፉል ሆኖ አሁን ልጆች በዛ ተመርቀው አሁን ሁለተኛ ባች ሊመረቅ በዝግጅት ላይ ነው ያለው። ይሄ ብቻ አይደለም። ከዚህ በፊት የነበሩ ዲፓርትመንቶች ነበሩ፣ ትምህርት ቤቶች ነበሩ፣ ተዘግተው ነበር። ለምሳሌ አሁን አካዳሚው በአራት ዋና ዋና ትምህርት ቤቶች የተዋቀረ ነው። አንደኛው የመሰረታዊ ውትድርና ማሰልጠኛ ትምህርት ቤታችን ነው። ተዘግቶ የነበረ ነው፣ ጠፍቶ የነበረ ነው። እሱን እንደ አዲስ ከፈትን። ስለዚህ በአየር ኃይል ባህል፣ በአየር ኃይል የስራ ቋንቋ የሚሰለጥኑ አካባቢውን የሚያውቁ ነገ እዚሁ ሰልጥነው እዚሁ ዲሲፕሊናቸውን የጠበቁ ተቋሙን የሚረከቡ ልጆችን ለማፍራት በየጊዜው የምንከታተላቸው የምንኮተኮታቸው በራሳችን በተቋሙ የስራ ባህል የውትድርና ሙያቸውን የሚሰለጥኑ ለማድረግ እሱ ተከፈተ። ሌላ አመራር ኮሌጅ አልነበረንም። እሱም ከዚህ በፊት የነበረ ተዘግቶ የነበረ እሱንም እንደ አዲስ ነው የከፈትነው። እንግዲህ የበረራ ትምህርት ቤቱ ነበረ፣ እሱ በዛው ነው የቀጠለው። እዛ ላይም የተጨመሩ ነገሮች አሉ። በእርግጥ ሌላው ቴክኒክ ኮሌጃችን ነው። በአራቱ ዋና ዋና ፒላሮች በአካዳሚው እነዚህ ናቸው። ስለዚህ እነዚህ የተዘጉ ትምህርት ቤቶችን መክፈት፣ ይሄ ብቻ አይደለም። አሁን የታጠቅናቸው አውሮፕላኖች ከዚህ በፊት እንደታጠቅናቸው አይደሉም። አሁን ዘመናዊ ናቸው። ቴክኖሎጂው እያደገ ነው የመጣው። ስለዚህ ቴክኖሎጂውን እንዲያውቁ አዳዲስ ዲፓርትመንቶችንም የመክፈት የተዘጉ አዳዲስ ዲፓርትመንቶችንም የመክፈት ስራዎች ተሰርተው አሁን በአጠቃላይ ለስልጠና መሰረት የሚጥሉ መሰረተ ልማቶችንም አስቀምጠን ለስልጠናው የሚሆን ትጥቅም ታጥቀን ቅድም ሲገለጽ እንደነበረው
ለምሳሌ አንዱ በበረራ ትምህርት ቤታችን ከታጠቅ ነው የተለያዩ የበረራ ስልጠናን ኮስት የሚቀንሱ ሲሙሌተሮችን ታጥቀናል። አዳዲስ አውሮፕላኖችን ታጥቀናል። ምናልባት ከዚህ በፊት ተመልምለው ለበረራ ሙያ ተመልምለው 3 አመት 4 አመት ምናልባትም ከዛ በላይ ቁጭ ብለው የነበሩ ልጆች በአጭር ጊዜ ስልጠናቸውን ማድረግ እንዲችሉ ብቻም ሳይሆን ስልጠናቸውን ጨርሰው ግዳጅ መወጣት የሚችሉበት አቅም የሚያስችል ሁኔታዎች ተፈጥረዋል። አዳዲስ ትጥቆችን ታጥቀናል። ግሮቭን መጥቀስ ይቻላል። ግሮቭ ዘመናዊ ነው፣ ዲጂታል ነው። ስለዚህ ከግሮቭ ጨርሶ የሚሄደው ተማሪ ደግሞ እንዳይቸገር ያሉንን ትጥቆች የማደስ ቅድም ጀነራል ቸርነት ሲያነሳ እንደነበረው የነበረን ኤሊ39 አውሮፕላን ነበረ። አናሎግ የነበረውን እሱን ወደ ዲጂታል የመቀየር ስራ ሰርተን ከፍተኛ ለውጥ አምጥተን ዛሬ ተምሮ ማውጣት ብቻ አይደለም ወጥተው የሚሰጣቸውን ማናቸውንም ግዳጅ መወጣት የሚችሉ ወጣቶችን፣ ቴክኒሻኖችን፣ ፓይለቶችን ማፍራት ችለናል። ምናልባት ከዚህ በፊት እኛም እዚሁ ግቢ ነው የተማርነውና የበረራ ሙያ ከተማርን በኋላ ስንመረቅ የምክትል መቶ አለቃ ነው የምንሆነው። ስለዚህ አሁን እንደዛ አይደለም፣ ጊዜው ተቀይሯል። አሁን መሪ ፓይለት ነው የምናመራው። አመራር ትምህርት ቤታችን ውስጥ የሚገቡ ፓይለቶቻችን የተቀመጠውን የበረራ ስታንዳርድ የበረራ ሰዓት ካሟሉ በኋላ ዝም ብሎ አይመረቁም። አሁን አመራር ትምህርት ቤት ገብተው ቤዚክ የአመራርነት ስልጠናቸውን ወስደው ጨርሰው ነው ዛሬ ለመረቃት የሚበቁትና እንደ አጠቃላይ እኔ አካዳሚ ላይ የተሰራው ስራ ምናልባት በአጭር ጊዜ ተገልጾ የሚያልቅ አይደለም እንጂ ከፍተኛ ለውጥ አፍርሶ የመስራት አቅም የፈጠር በሁሉም ዘርፍ ማለት ነው። በሰው ኃይልም በመሰረተ ልማትም በትጥቅም አካዳሚ ላይ ከፍተኛ ስራ ነው የተሰራው። ዛሬ መምህራኖቻችን በተለይ ቴክኒክ ኮሌጅ አካባቢ ከመጀመሪያ ዲግሪ ብዙም የለንም፣ አብዛኛው የሁለተኛ ዲግሪ ነው። ይሄ በዚህ በ5-6 አመት ውስጥ የመጣ አቅም ነው። ስለዚህ ትልቅ አቅም ፈጥረናል። ይሄ ደግሞ አቅም መፍጠራችን ለኛ ብቻ አይደለም። ቅድም ሲባል እንደነበረው ሌሎች ጎረቤት ሀገሮች፣ የቀጠናው ሀገሮች ከኛ ጋራ ለመስራት ፍላጎት እንዲያሳዩ ምክንያት ሆኗል። ስለዚህ ቅድምም አንስቼዋለሁ፣ አሁን ከፍተኛ ፍላጎት አለ። እየሰለጠኑም ያሉ አሉ። ወደፊትም ተቀብለን ለሀገራችን ለእንታ ለተቋማችን ኩራት እንሆናለን የሚል ራዕይ ይዘን ነው ሰንቀን እየተንቀሳቀሰን ያለ ነው። በጥሩ ሁኔታ እየሄደ ነው ለማለት ፈልጋለሁ። ጥሩ እንግዲህ አጠቃላይ ሪፎርሙን አንስተናል። በጣም በሰው ኃይል በትጥቅ እንደዚሁም በአሰራርና በአስተምሮትም ብዙ ለውጦች እንደመጡ በእርግጥ የሚታዩ ነገሮችም አሉ። የማይታየው ደግሞ ቀደም ሲል የገለጻቸዋል። በተለይ አስተምሮቱን እያንዳንዱ ሰው ላይ የተሰራውን ስራ በድርጊትም ያው የሚገለጽ ስለሆነ ማለት ነው። እና አሁን እንግዲህ ሀገራችን ያለችበት አጠቃላይ ቀጠናውን ማየት እንችላለን። ጂኦ ፖለቲክሱን ማየት እንችላለን። ብዙ ሁነቶች መላው ዓለምን የምንመለከተው ብዙ ለውጦች በየሁኔታዎች አሉና ኢትዮጵያ በዚህ ውስጥ ሆና በዚህ ቀጠና ውስጥ ሆና በእርግጥ አሁን ደግሞ የኢፌዴሪ አየር ኃይል እያፈራቸው ያሉ የሰው ኃይሎች ትጥቆች ዘመኑን በመዋጀት ረገድ እና የማድረግ አቅሙን ምን ላይ ደርሷል ማለት እንችላለን? ጄኔራል መልካም እንግዲህ ከመጀመሪያ ጀምሮ በደንብ እያወራ ነው የመጣ ነው ጉዳይ ነው። አሁን አየር ኃይላችን በጣም በጥሩ አቋም ላይ ይገኛል። እንዳልከው ዙሪያችን በጣም ያልተረጋጋ ሁኔታ ነው ያለው። ጂኦፖለቲክሱን የምታየው በዛው ልክ በጣም ቮላታይል የሆነ በጣም ዳይናሚክ የሆነ በጣም ተለዋዋጭ የሆነ ሁኔታ ነው ያለው። ይህንን ተከትሎ መንግስት እንደ መንግስት የሚሰራቸው የዲፕሎማሲ ስራዎች ሊኖሩ ይችላሉ። ሌሎች ነገሮችም ሊኖሩ ይችላሉ። እኛ እንደ አየር ኃይል ደግሞ ቅድም እንዳልኩ ከፖለቲካ ነፃ መሆናችን ስራችንን ፕሮፌሽናል ሆነን እንድንሰራ ይጠቅመናል እንጂ ፖለቲካ አናቅም ማለት አይደለም። እንደው ዝም ብሎ ምንም ፖለቲካ የማይገባን ጭራሽ የማይመለከተንም አድርገንም አንወስደውም። ስለዚህ እንደ አመራር
እንደ አየር ኃይል አመራር ሊከሰቱ የሚችሉ ሁኔታዎችን አስቀድሞ ተንብዮ አይቶ ተገንዝቦ ራስን ለዛ ዝግጁ ማድረግ ያስፈልጋል። ካልሆነ ግን አሁን ዝም ብሎ ለሾው አይደለም እኛ አየር ኃይል የምንገነባው። ትናንትና ከትናንት ወዲያ ያሳየናቸው የአየር ላይ ትርኢቶች የሚገለባበጡ አውሮፕላኖችን ሰዎችን ስለሚያስደስቱ ያሳየናቸው አይደለም። ነገ መንግስታችን ለሚሰጠን ግዳጅ አየር ኃይላችን ምን ያህል ዝግጁ መሆኑን የምናሳይበት ነው። እነኛ መገለባበጦች፣ ውጣ ውረዶች፣ ከፍታዎች፣ መውረዶች ለውጊያ ለኮምባት የሚጠቅሙ ማኖቨሮችን ለጠላት ያሳየንበት ኤርሾው ነው። ስለዚህ ካለው ከባባዊ ሁኔታና ካለው የጂኦፖለቲክስ ሁኔታ ተነስተን ምን ሊፈጠር ይችላል የሚለውን መተንበይ መገመት፣ ለዛ ደግሞ አስቀድሞ ዝግጅት ማድረግ ተገቢ ነው የሚሆነው። ስለዚህ በማንኛውም ሰዓት አት ኤኒ ታይም መንግስት ለሚሰጠን ግዳጅ ዝግጁ ሆነን መገኘት ስለሚገባን አየር ኃይላችንን በዛ ደረጃ ዝግጁ አድርገናል። አሁን 19 በኢትዮጵያ አቆጣጠር 1991 ወይም 1998 ወይም 2008 አይደለም ያለነው። አሁን እጃችን ረጅም ነው። ብዙ ቦታ መድረስ እንችላለን። ብዙ ነገር ማድረግ እንችላለን። ብዙ ነገር መቀየር እንችላለን። ዛሬ እንደ ትናንቱ ደካሞች አይደለም። ዛሬ ጠንካሮች ነን። የዛሬ አየር ኃይላችን ዲተር ማድረግ ብቻ አይደለም። ጦርነትን በርቀት ማስቀረት ብቻ አይደለም። የሚያስበን ካለ ማለት ነው። የሚያስበን ካለ በጣም አጭር በሚባል ጊዜ ውስጥ ውጊያን ማጠናቀቅ የሚችልበት ቁመና ላይ ነው የሚገኘው። ዛሬ እንደ 1992 እና 91 የምንተኩሰው ቦምብ ማኑዋል አይደለም። ዛሬ ወደ ፕሪሲሽን ገብተናል። ፒን ፖይንት ፕሪሲሽን ውስጥ ገብተናል። በጣም አኪሬት የሆኑ ተተኳሾች ታጥቀናል። ስለዚህ የማድረግ አቅማችን በጣም ጨምሯል። ከምን ጊዜውም በላይ በጣም ጨምሯል። በማንኛውም ሰዓት መንግስት እንደ መንግስት ባሰበበትና መሆን አለበት ባለው ሰዓት ለሚሰጠን ግዳጅ አየር ኃይላችን ከበቂ በላይ ዝግጁ ነው። በመሀልም ትንኮሳ የሚያስብ አካል ካለም ያንን የማስታገስ አቅማችን በጣም ከፍተኛ ነው። አሁን ለማሳየት የቻልነው የተዋጊ ስኳድሮኖቻችንን አቅም ነው። የትሬኒንግ ስኳድሮኖቻችንን አቅም ነው። በዛው ልክ ፓራራል ቅድም ባነሳናቸው ፒላሮች የአየር መከላከል አቅማችን በጣም ጨምሯል። ስለዚህ ይሄ የአየር የመከላከል አቅማችን አብሮ ከአየር አውሮፕላኖቻችን ጋር ሲደመር አገሪቷን የመጠበቅ ብቻ ሳይሆን አልፈን እጃችንን አስረዝመን አገራችንን ብሔራዊ ጥቅም ለማስከበር የምንችልበት አቋም ላይ ነው የምንገኘው። ዛሬ 1983 ላይ አይደለንም በኢትዮጵያ አቆጣጠር፣ ወይም 1991 ላይ አይደለንም። ዛሬ ያለን የሰው ኃይል የታጠቅናቸውን የውጊያ ትጥቆች ያሉንን የውጊያ መሰረተ ልማቶች በእውቀት በክህሎት መጠገን፣ መጠቀም፣ ማዘጋጀት የሚችል ቴክኒሻን ነው ያለን። አስተዳደራዊ ሁኔታውን መምራት የሚችል የአስተዳደር መዋቅር ነው ያለን። ከዛም አልፎ ተርፎ ውጊያን በብቃት መምራት የሚችሉ ኮማንድ ፖስቶች ባለቤቶች ነን አሁን። ስለዚህ ብዙ አቅም በዚህ 7 እና 8 ዓመት ውስጥ 6-7 ዓመት ውስጥ በጣም በርካታ አቅም ተገንብቷል።
አየር ኃይሉን ያለማጋነን ቅድም እንደነገርኩት በንጉሱ ጊዜ ከደረሰበት ፒክ ፖይንት በደርግ ጊዜም ከደረሰበት ፒክ ፖይንት ከዛ በላይ 4 እና 5 እጥፍ አሳድገነዋል፣ አድጓል። ይሄ ለመንግስት ምስጋና ይገባዋል። ይሄ ለአየር ኃይል አዛዦች አዛዥና ስታፉ ምስጋና ይገባዋል። በዚህ ደረጃ አየር ኃይላችን ብቃት ያለው መሆኑን ወዳጆቻችንም ጠላቶቻችንም ህዝባችንም እንዲገነዘብ ይፈልጋል። ጥሩ ያው እያጠቃለልንም ስለሆነ ነው ካለንም ሰዓት አንጻር ምናልባት እንግዲህ የአየር ኃይል ትልቅ ተልዕኮ ያለው ትልቅ ተቋም ስመገናና ነው። ለብዙ ዓመታትም ብዙ ስራዎችን የሰራ ነው። ቀጣይ መዳረሻዎችና ምን መደረግ አለበት የሚሆን ሀሳቦችን እናንሳና ጠረጠር አድርገን እናጠቃለን። አዎ በቃ ተቋሙ ትላንትና ላይ አይደለም ያለው። ተቋሙ ትልቅ ቦታ ደርሷል። ግን እንደ 90 ዓመት እድሜ ባለጸጋ ደግሞ ሁሉንም ጨርሰናል አይደለም። ገና ብዙ መስራት የሚገባን ስራ እንዳለ ከፊታችን የሚጠብቀን ነገር እንዳለ እረዳለሁ። ነገር ግን አሁን ባለው ነባራዊ ሁኔታ ሰራዊታችን በዋናነት አንድን ግዳጅ መወጣት የሚያስችሉ መሰረታዊ ነገሮች ቅድም ቸርነት አንስቷል። የአስተሳሰብ ነጻነት አለው። ዛሬ የሆነ ብሔር ላይ ጥገኛ አይደለም ሰራዊቱ። ዛሬ የኢትዮጵያን ስም መጥራት ብቻ ሳይሆን ለኢትዮጵያ የሚሞት ወታደር መፍጠር ተችሏል። ይሄ ደግሞ በተግባርም ታይቷል። ስለዚህ እንደ ትላንትና ሁሉ ለሀገር የሚሞቱ ለሀገር መስዋዕት የሚሆኑ ለሀገር በቀይ ቀለም ታሪክ መጻፍ የሚችሉ ወጣቶችን፣ አብራሪዎችን፣ ቴክኒሻኖችን ማፍራት ችለናል። ይሄ አንዱ አቅማችን ነው። ሌላው ዘመኑ የዋጀውን ቴክኖሎጂ ታጥቀናል። ምናልባት ቅድም ተብሏል። የትራንስፖርቱን ሄሊኮፕተሩ ምናምን ትቼ በተለይ ከፍተኛ ወጪ የወጣባቸው የጦር አውሮፕላኖችን ታጥቀናል። ዘመናዊ የሰው አልባ አውሮፕላኖችን ተጠቅመናል። በጣም ዘመናዊ የአየር መከላከል ግንብተናል። እነዚህ አንድ ላይ ተጠረቃቅመው የማድረግ አቅማችንን ከትላንትና የበለጠ ከፍ የሚያደርጉ የአገርን ብሔራዊ ጥቅም የሚነካ ማናቸውም ነገር ከመጣ በማናቸውም ሁኔታ ውስጥ ሆኖ 24/7/24 ግዳጅ መወጣት የሚያስችል አቅም ቁመና ይዘናል። ይሄ በሙሉ ልብ መናገር የሚችለው ነው። ስለዚህ ምንም ኢትዮጵያ እንደ ትላንትና ሁሉ ተከብራ ትኖራለች። ህዝቦቿ ተከብረው ይኖራሉ። ሁሌ ቀና እንዳል እንኖራለን። ኢትዮጵያም ታድጋለች። እድገቷን የሚፈታተን ማናቸውም ነገር ከመጣ ግን በማናቸውም ሁኔታ ውስጥ ሆኖ ግዳጅ መወጣት የሚያስችል ዋስትና የሚሆን ተቋም አለን የሚል ነገር ነው ለመጨመር መፈለግ። መዳረሻችን ላልከው ራዕይ አለን። በፈረንጅ 2030 በኢትዮጵያ አቆጣጠር 2022 አፍሪካ ውስጥ ካሉ 3 ምርጥ አየር ኃይሎች አንዱ ለመሆን አስቀምጠናል። ራዕይ አለን። ከቻልንም አንደኛ ለመሆን እንሰራለን። ጉዟችንም አካሄዳችንም የሚያሳየው ያንን ነው። ፍጥነት ያደገ ከመሆኑ አንጻር ስለዚህ ቅድም ፍሬን ገዛኝ እንዳለው 90 ዓመት መነሻችን እንጂ መዳረሻችን አይደለም። መዳረሻችን በአፍሪካ ምርጥ ከሚባሉ አየር ኃይሎች ከሶስቱ አንዱ የመሆን ነው። ያንን ማሳካት ከቻል ቅድም እንደተባለው ከፍተኛ የሆነ የማድረግ አቅም ላይ እንደርሳለን ማለት ነው። አሁንም አይደለንም ማለት አይደለም። አሁንም ከፍተኛ የሆነ የማድረግ አቅም ላይ አለን። ብሔራዊ ጥቅማችንን የመከላከል ብቻ ሳይሆን መንግስት አለኝ የሚለው ብሔራዊ ጥቅም ካለ ያንን የማሳካት የማስተካከል
ኃላፊነት እስከተሰጠን ድረስ በአጭር ጊዜ ውስጥ ማድረግ የሚችል አየር ኃይል ነው የሚል ነው ማስቀመጥ። መዳረሻችን ግን ያ ነው። ያም ብቻ አይደለም፣ እንቀጥላለን፣ ከፍም እያልን እንሄዳለን፣ ከዓለምም እንወዳደራለን። በጣም ጥሩ ውይይት ነው ያደረግነው። መቼም ስለ አየር ኃይል የ90 ዓመቱን አጠቃላይ ነገር እናንሳ ቢንል ጊዜ ይበቃን አይደለም። ግን በመሰረታዊነት ሂደቱን ትናንት ምን ነበረ፣ ዛሬ ምን ላይ ነው፣ ነገስ መዳረሻችን ምንድን ነው የሚሉ ዋና ዋና የሚባሉ ሀሳቦችን አንስተናል። እንግዲህ ብርጋዴር ጄኔራል ቸርነት መንገሻ የ4ኛው አየር ምድብ አዛዥ፣ እንደዚሁም ኮሎኔል ገዛኸኝ ነጋሽ ምክትል አዛዥ ለአየር ኃይል አካዳሚ ናቸው። ከዛም በተጨማሪ ደግሞ ሁለቱም እንደዚሁ አብራሪዎች ናቸው። በጀግንነትም እንደዚሁ የራሳቸውን ታሪክ የጻፉ ሲኒየር ፓይሎቶቻችን ናቸው። ለነበረን ቆይታ ግን በጣም ነው አመሰግናለሁ። እኔም አመሰግናለሁ። በጣም እናመሰግናለን። ተመልካቾቻችን የዛሬው ዳጉ ከዚህ ከኢፌዴሪ አየር ኃይል ግቢ ሆነን ነው ለእናንተ ስናደርስ የነበረው። በዋነኝነትም የ90ኛ ዓመቱን ምክንያት በማድረግ አጠቃላይ የተቋማዊ ለውጡ ምን ይመስላል የሚሉ ሀሳቦችን ስናነሳ አብረን ቆይታ አድርገናል። እኔ ተመስገን እንዳልና እዚህም ደግሞ ካሉት ማለት ነው የካሜራ ባለሙያዎች እንደዚሁም አጠቃላይ ባለሙያዎቻችን ጋር ሆነን አብረን ቆይታ አድርገናል። ሰላም።